አብየ መንግሥቶ ወጽድቆ ዘአወፈየኒ አወፈይኩከ ሰማያት ከዋለችና ንሳግቡ ባርክ እግዚኦ ነገረ ዘወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ወትረ ንቤኑ ስባይ ምድር እስከ አርያም ለዓለመ ዓለም። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31። እስመ ከመ ብእሲ ዘይነግድ ወጸውዐ አግብርቲሁ ወወሀቦሙ ንዋዮ ይትገበሩ። መንገድ እንደሄደ ሰው ነውና ብላቴኖቹን ጠርቶ ያተርፉበት ገንዘቡን ሰጣቸው። 5 መክሊት የሰጠው አለ፣ 2 የሰጠውም አለ፣ 1 የሰጠውም አለ። ከእነርሱ ለእያንዳንዱ በሚችሉት መጠን ሰጣቸውና ወዲያውኑ ሄደ። ያ 5 መክሊት የተቀበለውም ሄደ፣ ነግዶም ሌላ 5 መክሊት አተረፈ። እንዲሁ 2 የተቀበለውም ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሄደ፣ ምድርንም ቆፈረና የጌታውን ወርቅ ቀበረ። ከብዙ ቀንም በኋላ የእነዚያ ባሮች ጌታ ተመልሶ ተሳሰባቸው። 5 መክሊት የተቀበለውን ቀረበና አቤቱ 5 መክሊቶችን ሰጠኸኝ፣ እነሆ ሌላ 5 አተረፍኩ ብሎ 5 መክሊቶችን አመጣ። ጌታውም አንተ የታመንክ በጎ አገልጋይ፣ በጥቂት የታመንክ ስለሆን በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለውም መጥቶ አቤቱ 2 መክሊቶች ሰጥተኸኝ አልነበረምን? እነሆ ሌሎች 2 መክሊቶችን አተረፍ አለ። ጌታውም አንተ የታመንክ በጎ አገልጋይ፣ በጥቂቱ የታመንክ ስለሆን በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለ። 1 መክሊት የተቀበለው መጣና እንዲህ አለ፣ አንተ ጨካኝ ሰው እንደሆንክ አውቃለሁ። ካልዘራህበት ታጭዳለህ፣ ካልበተንክበትም ትሰበስባለህ። ስለፈራሁም ሄድኩና መሬት ቆፍሬ ወርቅህን በምድር ውስጥ ቀበርኩ። እንግዲህ እነሆ ገንዘብህ። ጌታውም መልሶ አለው፣ አንተ ክፉ ሰነፍ ባሪያ፣ እኔ ጨካኝ ሰው ካልዘራሁበት የማጭድ ካልበተንኩት የሚሰበስብ እንደሆንክ ታውቀኛለህን? ወርቄን ወደ ሳጥኔ ልትመልስ በተገባ ነበር፣ እኔም ራሴ መጥቼ በትርፍ ላሰራሁት ነበረ። ከዚህ የቆሙትንም እንዲህ አላቸው፣ ይህን መክሊት ከእርሱ ተቀብላችሁ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጡታል ይጨምሩለታልና፣ ለሌለው ግን ያንኑ ያለውን ቢሆን ይወስዱበታልና። ክፉውን ሰነፍ ባሪያ ግን ወደ ውጭ አውጥታችሁ ልቅሶና ጥርስ ማፋጨት ባለበት በጨለማ በወህኒ ቤት አግዙት አላቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ።